የቲም ሁነው ተወልደው ያላባትም አድገው እናታቸውንም በልጅነታቸው አጠው ፍየል አገዱ ተቀጥረውም ሰሩ ሰዎች ሥራ እንዳይንቁ ምሳሌም ሆኑ። የሙስሊሞች መሪ ሁነው የድሃ ሕይወትን ኖሩ። ይቺ ዓለም ሊደሰቱባት የማትገባ እንደሆነች ለማስተማር እብድ፣ ጠንቋይ እና ገጣሚ እና ሳሂር እና የመሳሰሉ አጸያፊ ንግግሮች ሲሉም ዘለፉባቸው። እነሱ ግን በዳዕዋቸው ጸኑ፣ ትዕግሥትን ለማስተማር። በመጨረሻም ብዙ ስቃይና መከራ ካሳለፉ በኋላ እስልምናን ለእኛ አስረክበው በ63 ዓመታቸው ወደ አኼራ ተጓዙ። እና ወዳጆቼ በመጨረሻም አላህ ጀነተል ፊርደውስ ውስጥ የእሳቸው ጎረቤት ከሚሆኑት አላህ ያድርገን። ፊዳከ አቢ ወኡሚ ያ ረሱለላህ። የቲም ሁነው ተወልደው ያላባትም አድገው እናታቸውንም በልጅነታቸው አጠው ፍየል አገዱ ተቀጥረውም ሰሩ ሰዎች ሥራ እንዳይንቁ ምሳሌም ሆኑ። የሙስሊሞች መሪ ሁነው የድሃ ሕይወትን ኖሩ። ይቺ ዓለም ሊደሰቱባት የማትገባ እንደሆነች ለማስተማር እብድ፣ ጠንቋይ እና ገጣሚ እና ሳሂር እና የመሳሰሉ አጸያፊ ንግግሮች ሲሉም ዘለፉባቸው። እነሱ ግን በዳዕዋቸው ጸኑ፣ ትዕግሥትን ለማስተማር። በመጨረሻም ብዙ ስቃይና መከራ ካሳለፉ በኋላ እስልምናን ለእኛ አስረክበው በ63 ዓመታቸው ወደ አኼራ ተጓዙ። እና ወዳጆቼ በመጨረሻም አላህ ጀነተል ፊርደውስ ውስጥ የእሳቸው ጎረቤት ከሚሆኑት አላህ ያድርገን። ፊዳከ አቢ ወኡሚ ያ ረሱለላህ። የቲም ሁነው ተወልደው ያላባትም አድገው እናታቸውንም በልጅነታቸው አጠው ፍየል አገዱ ተቀጥረውም ሰሩ ሰዎች ሥራ እንዳይንቁ ምሳሌም ሆኑ። የሙስሊሞች መሪ ሁነው የድሃ ሕይወትን ኖሩ። ይቺ ዓለም ሊደሰቱባት የማትገባ እንደሆነች ለማስተማር እብድ፣ ጠንቋይ እና ገጣሚ እና ሳሂር እና የመሳሰሉ አጸያፊ ንግግሮች ሲሉም ዘለፉባቸው። እነሱ ግን በዳዕዋቸው ጸኑ፣ ትዕግሥትን ለማስተማር። በመጨረሻም ብዙ ስቃይና መከራ ካሳለፉ በኋላ እስልምናን ለእኛ አስረክበው በ63 ዓመታቸው ወደ አኼራ ተጓዙ። እና ወዳጆቼ በመጨረሻም አላህ ጀነተል ፊርደውስ ውስጥ የእሳቸው ጎረቤት ከሚሆኑት አላህ ያድርገን። ፊዳከ አቢ ወኡሚ ያ ረሱለላህ። የቲም ሁነው ተወልደው ያላባትም አድገው እናታቸውንም በልጅነታቸው አጠው ፍየል አገዱ ተቀጥረውም ሰሩ ሰዎች ሥራ እንዳይንቁ